ከዚህ ቀደም አልኮል የጀርባ ህመም ጋር ምን ያገናኘዋል የሚለው ቪዲዮ ላይ ማለት ነው። አሁንማ በአይናችን መጣሽ ያላችሁኝ ሰዎች አንዴ ቁጭ በሉ። አልኮል ምን እንደሚያደርግ አንጎላችሁ ላይ ደግሞ ላሳያችሁ ነው ያላችሁ። ሲቲ ስካን ነው ማሳያችሁ። ይሄ እንግዲህ ኖርማል ሲቲ ስካን ነው። ከውጭ የምታዩት ይሄ ነጩ ነገር አጥንት ነው። ከዛ ውስጥ ያለው ደግሞ አንጎል ነው ማለት ነው። ይሄ ሁሉ ነገር ማለት ነው። ከዛ ከአንጎል ውስጥም ደግሞ አሁን እዚህ ጋር ልክ ከኔ ዝቅ ብሎ ያለውን ካያችሁ ትንሽ ነጣ የሚለው ግሬ ማተር ይባላል። ከዛ ደግሞ ወደ ውስጥ ገብታችሁ እዚህ አካባቢ አጠቆር የሚለው ደግሞ ዋይት ማተር ይባላል። ምን እንድታዩልኝ መሰላችሁ የምፈልገው እንደዚህ አይነቶቹን ቦታዎች እነዚህ አሁን የአንጎልና ህብለሰረሰ ውሃ ያለበት ሰባራኪኖይድ ስፔስ እና እንዲህ ጠቆር የሚለው እሱ ነው፣ ውሃ ያለበት ቦታ ማለት ነው። በጣም አስፈላጊ ናቸው። አዎ ምክንያቱም ውሃ የሚንሸራሸረው እዚህ ጋር ስለሆነ። ስለዚህ የቱ ጋር ነው የሚታያችሁ? እዚህ ጋር አለ አይደል? አንድ ከዛ እዚህ አካባቢ አለ አይደል? እቺኛው ከታች አለችው። ከዛ ደግሞ ትንሽ ይሄ ሰርድ ቬንትሪክል ነው የሚባለው። ብቻ እዚህ ጋርም አለ ሌላ፣ እዛ እዚህ ጋርም አለ። እነዚህን እንግዲህ መጠናቸውን በደንብ እዩ። እኚህ ነገሮች አስፈላጊ የመሆናቸውን ያህል ግን መጠናቸው ከዚህ በላይ መሆን የለበትም። እነሱ መጠናቸው ተለቀ ማለት አንጎሉ መንምኗል፣ ቀጭጯል ማለት ነው። ምክንያቱም አንጎል ሲመነምን ነው ያንን ቦታ ኮምፐንሴት ለማድረግ ይሄ ሴሴፉ የሚበዛው ማለት ነው። ይሄ ኖርማል ሲቲ ስካን ላይ የምታዩት የሰባራኪኖይድ ስፔሶች ሳይዝ ነው ማለት ነው። ከዛ ይሄ ነው ኖርማል አንጎል ነው፣ አልቀጨጭም። እኚህ ነገሮች በደንብ አይታዩም። ከዛ ደግሞ እኔ ወደ ክሮኒክ የሆነ አልኮል የሚጠጣ ሰው ላይ ማለት ነው። አሁን እንግዲህ ይሄ ምን ይላል አንብብልኛ የሚባለውን ነገር ልንል ነው። ምን ይታያችኋል እዚህ ላይ? እስቲ እናንተው ራሳችሁ ፍረዱ።